ይሄው ሶስቱን ነገሮች አንድ ላይ ያደረኳቸው እንደምታዩት እሳት ላይ ጥጄዋለሁ። እጄ ላይ ትንሽ ማቃጠል ሲጀምር ሌላውን ቅመም ጨምራለሁ። ስለዚህ እዚህ ጋር ቀረፋውን፣ ሻይ ቅጠሉንና ተልባውን ነው የምጨምረው። እንፈልገው ደረጃ ላይ ሲደርስ ሽታው ራሱ ያስታውቀናል። አብሹም ትንሽ ለመቅላት ይሞክራል። በቃው ብለን የምንለው የአብሹ፣ የጥቁር አዝሙዱ፣ የቀረፋው፣ የቁርንፉዱ፣ የሻይ ቅጠሉ ሽታ የሆነ አንድ ላይ ሆኖ ደስ የሚል የሻይ ሽታ ይመጣል ማለት ነው። እና እንደዛ አይነት ሽታ በጣም በቃ ደስ የሚል ሽታ ነው ያለው። በቃ ጭስ ገና ሊጀምረው ሲል ነው የማወጣው። ዘቅዘውና ከእርጥቦቹ ቅመሞቻችን ጋር በኋላ ከመቀላቀላችን በፊት ደረቁን እንፈጫዋለን በቅመም መፍጫ፣ በቡና መፍጫ እንዲቀዘቅዝልኝ ቀደም ካስቀመጥኩት ቡና ጋር ሳህኑ ላይ ገለብጠዋለሁ። በፈለጋችሁት እቃ ብቻ መቀዝቀዙ ነው የሚፈለገው። ከቡናው ጋር ቀላቅለን ነው የምንፈጨው። ይሄው ፈጨሁት። የዛሬ እንደምሊ ሃኒን ልጠቀምና ሌላ ጊዜ በታፍለን ሰርቼ ደግሞ ታፍለን የተለየ ለውጥ ካለው ነግራችኋለሁ። ግን ሁለቱንም ያመጣሁት ምን ለማለት ነው፣ ኤኒ ቅባት መጠቀም ትችላላችሁ። የምታገኙትን ፈሳሽ ቅባት የሚስማማችሁ። ይሄው ሃኒው ለዚህ ልኬት አንድ ሙሉ ቅባት ነው የምጠቀመው፣ ትልቁን ማለት ነው። ሳይዝ ይኑር አይኑር አላውቅም፣ ግን በቃ በታፍለን ሳይዝ ነው እንዳያችሁት። ትልቁ ታፍለን ጣድኩት እሳት ላይ ትንሽ ሞቅ እንዲልልኝ ማለት ነው። ሙቀቱን እያየን በጥንቃቄ ሲበቃው ማውጣት ነው። ማለት የለብንም፣ ምክንያቱም አደጋ ይፈጥራል ቅባት ስለሆነ ከእሳት ጋር። እንደገና ውህዳችንን ያን ያህል እንዲፈላ ሳይሆን ሞቅ እንዲል ነው የምንፈልገው። መጥበሻውን በእጄ የምነካው ያህል ግለት ነው፣ ያን ያህል የሚያቃጥል አይደለም የሆነው ልላችሁ። ቅባቱም እንደዛው እንደዚህ የምነካው ሙቀት የማጣበቅ ብዙም ባይሆን እንዴት ልበላችሁ፣ ቅባቱ ብቻውን ያልነበረው የሆነ አዲስ ቴክስቸር እንደተጨመረ ያስታውቃል። ከዛ አወጣውና አቀዘቅዘዋለሁ። እንዳያችሁት ምንም አይነት የመፍላትም የምንም ምልክት አያሳይም። ከላይ እንደዚህ አረፋ እንደመጀመር ነው ያለው። በቃ አወጣሁት። ቅባታችን ቀዝቅዟል። በቃ ይሄንን መጭመቅ ነው። በማንኛውም መጭመቂያ ጨርቅም ሆነ ነጠላም ሆነ መጭመቅ ነው። እናንተ የፈለጋችሁትን እቃ ተጠቅማችሁ ስቶር ማድረግ ትችላላችሁ፣ ማስቀመጥ ትችላላችሁ። አምረኛ ቅባት ወደ እቃዬ ገለብጠዋል። ቪዲዮ በጣም እንደሚረዝም እርግጠኛ ነኝ። ደግሞ አጠቃቀሙን በሌላ ቪዲዮ ብመጣ ሳይሻል አይቀርም።